የማያን ስልጣኔ ድንገተኛ መጥፋት። ታላቅ ህዝብ እንዴት ጠፋ? ከ1000 ዓመታት በፊት በጫካዎች መካከል ታላላቅ ከተማዎች ቆመው ነበር። ግዙፍ ፒራሚዶች፣ የላቀ የሂሳብ እውቀት፣ የከዋክብት ጥናት፣ ይህ ሁሉ የማያን ስልጣኔ ነበር። ነገር ግን አንድ ቀን እነዚህ ታላላቅ ከተሞች ባዶ ሆኑ። ህዝቡ የት ሄደ? ለምንስ ጠፋ? ዛሬ የታሪክን ትልቁ ምስጢር እንመለከታለን። የማያን ስልጣኔ በአሁን ዘመን በሜክሲኮ፣ ጓቲማላ፣ ቤሊዝ እና ሆንዱራስ አካባቢዎች ይገኙ ነበር። ከ2000 ዓመታት በላይ የቆዩ ስልጣኔ ነበር። ማያኖች በሂሳብና በከዋክብት ጥናት እጅግ የተራቀቁ ህዝቦች ነበሩ። የጽሑፍ ስርዓት ነበራቸው። ታላላቅ ከተሞች ገንብተው ነበር። አንዳንድ ከተሞች ውስጥ ከ100,000 በላይ ሰዎች ይኖሩ ነበር። ይህ በአንዳንድ ከተሞች ውስጥ ከ100,000 በላይ ሰዎች ይኖሩ ነበር። ይህ በዚያ ዘመን እጅግ ብዙ ነበር። ከ800 እስከ 900 ዓመተ ምህረት መካከል አስገራሚ ነገር ተከሰተ። ታላላቅ የማያን ከተሞች አንድ በአንድ መጥተው ተጀመሩ። ቤቶች ባዶ ሆኑ። ቤተ መንግስቶች ተዘጉ። ፒራሚዶቹ በጫካ ተሸፈኑ። በሰዎች የተሞሉ ከተሞች ጸጥ ብለው ቀሩ። ይህ የታሪክ ታላቅ ምስጢር ሆነ። ሳይንቲስቶች ከሚያምኑት ምክንያቶች አንዱ ከባድ ድርቅ ነበር። ምርምሮች እንደሚያሳዩት በዚያ ዘመን ዝናብ በጣም ቀንሶ ነበር። እርሻዎች ደረቁ። ምግብ ቀነሰ። ህዝቡ ተራበ። ብዙ ሰዎች ከተሞቻቸውን ለቀው ሄዱ። ነገር ግን ይህ ብቻ በቂ ማብራሪያ አይመስልም። ሌላው ግምት የውስጥ ጦርነት ነው። የማያን ስልጣኔ አንድ መንግስት አልነበረም፣ ብዙ ከተማ መንግስት ነበሩ። እነዚህ ብዙ ጊዜ ይጋጩ ነበር። ምግብ ሲቀንስ ግጭቶች ጨመሩ። ከተሞቹ ተደመሰሱ። ሰዎች ተሰደዱ። አንዳንድ ባለሙያዎች ማያኖች ራሳቸው አካባቢያቸውን አበላሹ ይላሉ። ከተሞቻቸውን ለማስፋት ብዙ ዛፎችን ቆረጡ። ይህ መሬቱን አዳከመው። እርሻዎች ምርታቸውን ቀነሱ። በመጨረሻ ህዝቡን መመገብ አልተቻለም። አስገራሚው ነገር የማያን ህዝብ ሙሉ በሙሉ አልጠፋም። ዛሬ በሜክሲኮና በጓቲማላ በሚሊዮኖች የሚቆጠሩ የማያን ዘሮች ይኖራሉ። የጠፋው ታላቅ የከተማ ስልጣኔያቸው ነበር። ህዝቡ ግን ቀጥሎ ይኖራል። የማያን ስልጣኔ መጥፋት እስካሁን ሙሉ በሙሉ ያልተፈታ ምስጢር ነው። ድርቅ ነበር? ጦርነት ነበር? ወይስ ብዙ ችግሮች ተደራርበው ነበር? ምናልባት እውነቱ ከእነዚህ ሁሉ የተያያዘ ሊሆን ይችላል። አንድ ነገር ግን እርግጥ ነው፣ በጫካዎች መካከል የቆሙት ፒራሚዶች የጠፋውን የታላቅ ስልጣኔ ታሪክ እስከ ዛሬ እየተናገሩ ነው። የእርሱ አስተያየት ምንድን ነው? የማያን ስልጣኔ ለምን እንደጠፋ ታስባላችሁ? በኮሜንት ጻፉልን። ላይክ ያድርጉ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ለተጨማሪ ምስጢራዊ ታሪኮች ከኛ ጋር ይቆዩ።